ብዙ ሰዎች በየቀኑ ለውሾቻቸው እንጀራ ይሰጣሉ። ግን ይህ ተግባር ትክክል ነው? እንጀራ የሚዘጋጀው ከጤፍ ዱቄት ነው። በእርግጥ መርዛማ አይደለም፣ ነገር ግን በካርቦሃይድሬት የተበለጸገ ነው። ውሾች ከመጠን በላይ የሚመገቡ ከሆነ የሆድ ቁርጠት፣ ማስታወክ፣ የሆድ መነፋት፣ ጋዝ ወይም ተቅማጥ ሊያስከትል ይችላል። እንዲሁም አንዳንድ ጊዜ ወደ እንጀራ የሚጨመሩ ቅመሞች የውሻን የምግብ መፈጨት ስርዓት ሊረብሹ ይችላሉ። አነስተኛ መጠን እንጀራ ብዙ ጊዜ ጎጂ ላይሆን ይችላል፣ ነገር ግን እንጀራ ባላንስድ የሆነ የውሻ ምግብን መተካት የለበትም። ውሾች ጠንካራና ጤናማ ሆኖ ለመቆየት ፕሮቲን፣ ጤናማ ስብና ቫይታሚኖች ያስፈልጓቸዋል። እንጀራ ብቻውን በቂ አይደለም። ሬጉላርሊ ውሾችን እንጀራ መመገብ ለውሾች ኒውትሪሽናል ዲፊሸንሲን ሊያስከትል ይችላል። ስለዚህ እንጀራን ለራሱ ይጠቀሙ። ለውሻው በቻሉት መጠን ተገቢውን የውሻ ምግብ ይመግቡ። እንዲሁም ሁልጊዜ ንጹህ ውሃ ያቅርቡ። ሞር እንደዚህ ያሉ ላይፍ ሴቪንግ የቤት እንስሳት ምክሮችን ለማግኘት አሁኑኑ ቤት ሴክሬትስን ሰብስክራይብ ያድርጉ።